ተሰጥቻለሁ። ሁለተኛ ቅጣት የትንሿ ጣታችሁን ጥፍር ንቀሉት። ሶስተኛ ሁለቱም ቅንድብሽን አንሺውና ከጉርጥ ማንጉርጦኝልን። አንደኛ ቅጣት ሁለታችሁም ቅንድባችሁን ታነሳላችሁ። ሁለት ቅንድባችሁ ኢየሱስ ክርስቶስ። ስለዚህ አንቺ ፍየል ትሆኛለሽ፣ ሁለታችንም ማለት ነው። እኔ ወንዱ ፍየል ሆናለሁ። ከዛ አንቺ ምናምን እያልሽ ትሸፍጃለሽ። እኔ ደግሞ ያው ልናዝናናለ የመጣለው ወንዱ ኮርቤሳ ሆኝና ብላም ብዬ ከኋላ ታብታብ አድርግሻለሁ። አንቺ እምቢ ያለሽ እኔ ታብታብ ለማድረግ እታገላለሁ። በዛ ሰዓት የሚፈራለው ፕሬዚዳንት ማሚ ኦኬ። አንደኛ ቅጣት ሁለታችሁም ቅንድባችሁን ታነሳላችሁ። ሁለት ቅንድባችሁ ኢየሱስ ክርስቶስ። እኔ ለዚህ እኮ ነው ነግር ያለው እኮ እንደ ቂጥ አንተ ቂጥን ዘጭ አድርገህ ቀለል አድርገህ እስኪ ታብታብ አድርጉ ትላለህ። ገጥመሃል፣ ግጠም ገብተሃል። እኔ እኮ ይሄ ሰውዬ ባለፈውም መጥቶ ሴጋት ይመጣል ስል እንዴ እኔ ግን በዚህ በጨለማ ሲሳይ ብያለሁ። ስም ነው መልአክ ብያለሁ። ኤቢ መልአክ በኢየሱስ ስም። ሁለተኛ እስቲ ንገረኝ ፕሬዚዳንት ማሚ ተውዬ የ44ቱን ታቦት ስም የምጠራው ሁለተኛ ቅጣት ንገረን ማሜ። አይ ነበር ዛሬ ሁለተኛ ቅጣት ገመዝገብ ኧረ ብስሚላ። ሁለቱም አሁን በጣም ለዚህ ነው እኮ እኔ በጣም ከምወደው ከማከብረው ሰው ጋር ጌም አልጫወትም የምለው። ሁለት እኔ እሷ ብትሆን ታዩ ነበር ግን እና እኔ አይደል እንዴ እግዚአብሔር ታዩ። ዝም በይ፣ የዋህነቱ ተነስቷል። ዝም በይ አንዴ እስቲ ይንገረ እሱ ሁሌም ከመጥፎ ሰዎች ውስጥ ጥሩ ልብ አለ። ማሜ ደግሞ ጥሩ ልብ ያለው ሰው ማሜ። አረ ወላሂ ላዚም ነገርኳችሁ። እሷ ብትሆን ታዩ ነበር አልኳችሁ። እሷ ናት እኮ አስፈንክታ ያሳሰረች ሰውዬ። በጣም ቂም አለኝ። ሁለተኛ ነገር ስለዚህ እናንተ ስለሆናችሁ ነው ለእናንተ ስልክቻለሁ። ሁለተኛ ቅጣት የትንሿ ጣታችሁን ጥፍር ንቀሉት። ሶስተኛ እኔ ጥፋተኛ ግሩም ሽንቱ ከቀዘቀዘ ሽማግሌ ጋር እኔም በሆን እንዳበሳይ እንደሚያበላኝ እግዚአብሔር ወይ ጉድ አልቻልኩም። ጋይስ ሰውዬ እኔ ነበር ካይፈለከኝ እግዚአብሔር እነዚህ ቅጣት ቤታ እስቲ አንቺ ተናገሪ። ሊቦና አይለኝም። ይሄ ርዛ ተሸናፊዎች ጋር ሄደ ተርመጥመጥ። አንድ ጌም መሸነፍ የለብኝም። ከጎኔ ትሆናለህ፣ ሰፖርት ታደርጋለህ፣ ትገጥማለህ። አትሆንም ሄድብሃለሁ እያልኩ ነው። ሲሄድብህ እስከ 7ኛ ሰማይ ነው የምልክህ። ሽንፈት ከኔ ጋር አይሄድም። ገዴ ሃዳራው ማን መሰልኩ እኔ ማሜ። በመገዳደል እንጫወት ወይስ በቤቢ ላይ ነው? በምረ የምቀጥለው ልጁ እየተጎዳ ነው። እኔ በቤቢ ላይ አሁን በቃኝ እንዴ። ትላንትና ማታም ከትላንት ወዲያም የሰራሁትን የተበሉት በቃኝ። የዛሬ ብቻ ነው። ስለዛ በቅጣት እንገዳደል። 1 እና 2 ይተርፋል፣ 3 እና 4 ይቀጣል። ማሚ 15,000 ማሜ ጋር አለክ ማሚ። እኔ 14 መበላቴን አውቃለሁ። 4 አለ፣ 1 ለኔ ትሰጣለህ፣ 3 ለማሜ ትሰጣለህ። ለኔ የምትሰጠኝም ቤቢ ላይ እንደው ለቤት ታዬ ትሰጥልኛለህ ካላስቸገረ። አልፈልግም፣ ከራስ ነው የምቀበለው ነው ከራስክ። ምን ሆነሽ ነው? ለምን ኪሳራ ውስጥ ገባለሁ? ምን አለ እሱ ቢሰጥልኝ። አይሰጠኝም። 10,000 ከዚህ በፊት አልሰጥም። አይሰጥም። ራስ ሰውዬ እኔና እሱ ጠላት ነን፣ አንስማማም። ተስማምተንም አናውቅም ነው። ምን ችግር አለው? እኔ ስለጠየቅኩ አይደለም። ተነፋ ነው የሚል ማሜ፣ አይመለከተኝም ነው የሚል። ለምንድን ነው የሚለኝ? ተነፋ ማሜ ስማኝ ማሜ ቤኪ ጋር እስኪ ናውም እንደ ወፍራም ልጅ እንደው የሆንሽ ጫጫቃ ሰው ነሽ። ስማ ሰውዬ አይመለከተኝም። ከአንተ ነው የምቀበለው። በቃ 4 ነጥብ ከአንተ 1 ቤቢ ላይ እንቀበላለሁ። አንተ ከማሜ 1 ተቀበል። ቤኪ ለማሜ 3 ስጠው፣ ቤኪ ለኔ 1 ስጠኝ። አለቀ። 2 ማሜ ከፈቀደ እኔ እሰጥሻለሁ ለአንቺ። ሴትዮዋ እንዳትደርስብን። ይሄ የምፈልገው ጌም ነው። ይሄ ለኔ ልደቴ ቁጠሩት፣ እንደ ልደት ቁጠሩት። በፍቅር የምፈልገው ጌም ነው ወላሂ
ኦኬ ግላፍ ካለ ልቀቁ። ግላፍ ካለ ልቀቁ። ጭስ ቦምብ ካለ ልቀቁ። አሁን ሂዱ እንግዲህ ሂዱበት። አሁን ሂዱበት። ሰውዬ ዝም ብለህ ነቅንቅ እያልኩሽ ነው እኮ። ሂድ ዝም ብለህ ያለህን ነቅንቅ። እንደ እብድ ስጡ፣ እንደ እብድ ስጡ እያልኩ ነው። እንደ እብድ ስጡ። እዚህ ጋር ሂዱበት። ግላፍ። እነሱ ከሄዱ በኋላ እናንተ እየሮጣችሁ የምትመጡት ነገር እኔ አይመቸኝም። ዝም ብለህ ያለህን ስጥ። 31 ገባች። አረ ዋ ተጨመቅን እዩ ባለው ዋትስአፕ ሴትዮዋ ስንተኛ ወጣች? ሴትዮዋ ነጥብ ያ ፈዞ ደንዝዞ ቁጭ ብሎ 19 ላይ እንደ ዘገምተኛ ማለት ነው። አይሰጡም እንደ ከሰጣችሁ ሰጡ አትላችሁ ቻለው ሞክረናል። ቴንክ ዩ ሶ ማች ሩቲ ባሪ ቴንክ ዩ ሶ ማች እግዚአብሔር በጣም አመሰግናለሁ። እኔ እንድሸነፍ አያት ተናገር። እያመሰገንኩ ነው። አይ ዶንት ኬር ቅጣት እኔ እየተቀጣው ታመሰግናቸዋለህ። ቅጣቱን ተናገር። መጀመሪያ ጌም አለ ደግሞ እዩ ብቻ ልብ አድርጉ። ተናግሬያለሁ። አንደኛ ቅጣት እሺ፣ ቴንክ ዩ ብያለሁ። ሁላችሁም አመስግኑልኝ ኮሜንታተሮች። ያው ሰሞኑን ሀሜት ሰማንና ታመምሻለሁ ሲሉን ጥናት ማድረግ ጀመር። ዱባይ ደወል፣ ጎረቤትሽ ጋር ደወል፣ ምንድነው ይሄ ነገር ምናምን ብለን ስንጠይቅ ጭምጭምታ ሰማን። ያን ጭምጭምታ ለማረጋገጥ ዛሬ ቅጣቱን ትቆሚያለሽ፣ ወደኋላ ጠጋ ብለሽ ወደኋላ ጠጋ ብለሽ ሆዲሽን 20 ጊዜ ምቺው። እንዴት ነው የምመታው? መምታት በጠርሙስ በይው፣ ያ በእንትን አረቄው በይው፣ ለምን እንዲጨናገፍ ሁለተኛ ቅጣት ተናገር ማለት ሚዜ ሆነን ሞሽረን ሳንድርሽ። ሁለተኛ ቅጣት ተናገር። ስሙ ብቻ ሁለተኛ ቅጣት ተናገር። ልጋግህን አትጎትት። ሁለተኛ ቅጣት ስናይሽ በጣም ትልቁ ውበትሽ ያለው ቅንድብሽ ላይ ነው። ስለዚህ እኛም እኮ እንፈልግሻለን። ያው አንናገርም ብለን እንጂ ያው በአይንም በአክትም እያሳየልሽ ነበር፣ ግን አልገባሽም። ስለዚህ የኛ እንድትሆኚ አንቺን ውበትሽን ማበላሸት፣ ሁለቱም ቅንድብሽን አንሺውና ከጉርጥ ማንጉርጦኝልን ምንድነው ማንጉርጥ? እኔ ግን አላውቀውም ወላሂ። ሶስተኛ ቅጣት ስሙ ብቻ ዛሬ ቀን ሶስተኛ ቅጣት ሶስተኛ ቅጣት ብዙ ነገር ሰምቼ ነበር። ብዙ ነገር ሰማሁ። ከጀርባሽ ያለው ቆሪጥ ነው አሉ። ያ እንትኑ እስኪ አንዴ ወደዚያ ዞርልኝ። የሆነ ያየሁት ነገር ነው። እስኪ አንድ ስልኳ እንዴ ወደዚህ ስልኳ ወደዛ በኩል ምንድን ነው ያለው? ምን ነው? አሻንጉሊቴ ነው። እስኪ አሳይና። ማን ገዝቶልሽ? ከአሜሪካ ነው የመጣልሽ? እስኪ ማን ነው ስጦታ ነው የሰጠሽ? ምን አገባክ? መኮንን ነው። አዎ የመኮይ ስጦታ ነው። እሺ ስጦታዋ ስለሆነ ያኮርፋል አይደል? አናጣለም፣ እኛ እንደ ሴጣን እናጣለም። ስለዚህ አንቺ ፍየል ትሆኛለሽ፣ ሁለታችንም ማለት ነው። እኔ ወንዱ ፍየል ሆናለሁ። ከዛ አንቺ ምናምን እያልሽ ትሸፍጃለሽ። እኔ ደግሞ ያው ልናዝናናል የመጣ ነው። ወንዱ ኮርቤሳ ሆኝና ብላም ብዬ ከኋላ ታብታብ አድርግሻለሁ። አንቺ እምቢት ያለሽ፣ እኔ ታብታብ ለማድረግ እታገላለሁ። በዛ ሰዓት የሚፈጠር አትጨማለቅ። በስነ ስርዓት ቅጣት መንቀሬ ወደዛ እንዳልወረውርቅ ዝምባ በስነ ስርዓት ትቀጣ እንደሆነ ቅጣ፣ ማትቀጣ ከሆነ ውጣ ያለሽ ይላል እንዴ ዘንዶ
ሴትዮ አንድ የሆነ ሰው እኮ ቤት ጻፈ። ትክክለኛ አስታውሰኝ። እንደዚህ እነዚህ ሰዎች ኦኬ። ሶስተኛውን ቅጣት እንዲህ ድራማ ነክ ነገር አትፈልጊ? ሰውዬ በስነ ስርዓት ትቀጣኛለህ። አቀጣኝም ጸብ ውስጥ እንዳንገባ። ሶስተኛ ቅጣት ወደኋላ ጠጋቴና እስኪ እጅሽን እንደ አሳይ። ለምን እንደማሳይክ ነው? እስኪ ያኛውን እጅ ቀለበት አለሽ የለሽም? አለኝ። ምን ነው? አላት። ያለ ቦታው የገባ ነው። ማን ያስገባው? ያለ ቦታው ይላል። እቃ ርካሽ ነው ይላል። አሁን ዛሬ ቦታውን ማግኘት ያለበት ታወልቂውና ቀለበቱን ተንበርክከሽ የትዳር ጥያቄ ትጠይቅኛለሽ። ይሄ ነው ጠይቅክ ዝምባ ሄደችብን እኮ ፋሚሊ ዋ የትዳር ጥያቄ ይላል እንዴ? አግቢኝ በቃ እኮ ድራማ ነው እኮ። አላገባህም። ለምን? ዘበኛ ትሆናለህ? አይ ትዳር ነው። ጥበቃ ትሆናለህ? ኧረ ትዳር ነው። በጣም ፈልገዋለሁ።